ከጅምሩ ብዙዎችን ግራ ሲያጋባ የነበረው የአናና የአብሌክስ ጋብቻ ዛሬ አንድ አዲስ ነገር ተሰምቶበታል። ሁሉንም አስቃኛችኋለሁ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ እንደምንቆያችሁ እንደምንከረማችሁ። ይህ ዛፍራ ቲዩብ ነው። ዛፍራ ቲዩብ ልክ እንደተለመደው አዳዲስ ወቅታዊና ተአማኒ መረጃዎችን ይዞ ወደ እናንተ ከች ብለዋል። ከእናንተ የሚጠበቀው ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ሼር አድርጎ መጀመር ነው። መልካም ቆይታ እስከ ቪዲዮ መጨረሻ። የአናና የአብሌክስ ጋብቻ ከሰሞኑ እንከን እንዳጋጠመው ሲወራ ነበረ። ዛሬ ደግሞ ራሷ አና ትዳራቸው በፍቺ እንደተጠናቀቀ ስታወራ ተሰምቷል። አና እንዳለችው ከሆነ ላለፉት 2 ዓመታት ሰላሜን ሳጣ ነበረ። ከሰላሜ ርቄ ነበረ። ፍጹም የማይመች ሁኔታ ውስጥ ነበርኩኝ። ስለዚህ ሰላሜን ለማግኘት ስል ትዳሬን አጥቻለሁ። እኔን አብሌክስ ትዳራችን እዚህ ጋር አብቅተዋል ስትል ሰምቷል። በእርግጥ ከጀምሩም ለብዙዎች ግራ ያጋባ ትዳር ነበረ። እንዴት ተገናኙ? የቀድሞው የአና ጓደኛስ? የሚሉ ጥያቄዎች በብዙዎች ዘንድ ሲነሳ ነበረ። አንድ ወቅት ላይ አብሌክስ ተገናኙ ሲጠየቅ የተገናኘ ነው እሷ ወደ ቤተክርስቲያን ስትሄድ አይቻት ነው። በዛው ተዋወቅን፣ አወራን፣ አስተሳሰቧ ገዛኝ፣ በጣም ጥሩ ሰው ነች፣ በዚህም ተዋደድን፣ ተፋቀርን ይላል። ከዛም ከጋብቻ በፊት አብረን መኖር ጀመርን፣ ወንድ ልጅም ወለድን፣ ስሙንም ዶላይ አካል ነው ይላል። እንዴት እንደተገናኙ ሲጠየቅ ከመጀመሪያ እስከ መጨረሻ ሲናገር፣ ነገር ግን ብዙ ሰዎች አናና አብሌክስ አብረው እንደሆኑ ያወቀው አና እርጉዝ ሆና አብረው የተነሳቸው ፎቶዎች ፖስት ከተደረጉ በኋላ ነበረ። በዙ ዘንድም ጥያቄ የነበረው የአና የቀድሞ ፍቅረኛዋ ብሩክ የት ሄደ የሚለው ነበረ። ምክንያቱም ከዛሬ 6 ዓመት በፊት በኖሾው ላይ ከቀድሞ ፍቅረኛዋ ከብሩክ ጋር ቀርበው የተዋወቅነው ሶሻል ሚዲያ ላይ ነው። ከተዋወቅን 2 ዓመት አልፎናል። በቅርቡም በጋብቻ እንተሳሰራለን ሲሉ ተደምጠው ነበረ። ሰቡም የነሱን ጋብቻ እየጠበቀ ያለ አብሌክስ ፎቶ ፖስት አደረገ። ለዛም አርግዛ ይህ የምን ጉድ ነው ተባለ። ብሩክስ ተባለ። ጥያቄው ብዙ ነበር ያን ሰዓት እየተነሳው። ምክንያቱም ሰው የሚጠብቀው የአናና የብሩክን ጋብቻ ነበረ። ማዕከል ላይ ማንም ባላወቀው አብሌክስና አና፣ ለዛም አና እርግዛ ፎቶ ተፖስተ። ከዛ በሁሉም ሰው ዘንድ ጥያቄ የመጣው ብሩክን ለአብሌክስ ብላ ተወችው ፈነገለችው የሚል ነበረ። እሷም ለዚህ ጥያቄ መልስ መልሳለች። አይ በጭራሽ፣ እኔና አብሌክስ ስንገናኝ ከብሩክ ጋር ተለያይተን ነበረ። ብቻዬን ነበርኩኝ። ነፍሴ ሰው የጠበቀች ነበረ። ከአብሌክስ ጋር ስንገናኝ በጣም ደስተኛ ሆንኩኝ። አዲስ ህይወት ጀመርኩኝ። የራሴ የምለው ሰው አገኘሁ። ህይወቴም በደስታ ተሞላ ስትል ተደምጣ ነበረ። ምን ተከትሎ ብዙ አስተያየት ከህዝቡ ይወርድባቸው ነበረ። አንተም እንደ ብሩክ ቀረታ ትፈነግላለች፣ ካንተ የሚሻል ሲመጣ አንተን ትገፋለች፣ ቀን ብቻ ጠብቅ የሚል አስተያየት በየቀኑ እንደሚደርሰው አብሌክስ ተናግሮ ነበረ። እሱ ግን ይሄን አስተያየት አልቀበልም። እኔ አናን ሳገኛት ብቻዋን ነች። የድሮ ፍቅረኛ እንዳለ ታውቃለሁኝ፣ ነገር ግን ከሱ ጋር አልተስማሙም። እሱ የተጎዳቸውን ጭምር ነው የምክሰው ብሎ ነበር ያን ሰዓት የመለሰው። ከዚህ መልስ በኋላም አይ በጭራሽ እነሱ በትዳር አይቀጥሉም የሚሉ ሰዎች አሉ። አይ እነሱ ቢቀጥሉም ትንሽ ጊዜ ነው፣ ከዛ ትዳሩ በፍቺ ይቋጫል የሚሉ ሰዎች ነበሩ። ማዕከል ላይ እነሱ ትንሽ ጊዜ ከሚዲያው ጠፉ። ሰዎችም በቃ እኛ ድሮም ይሄን ነበር ያልነው፣ ትዳራቸው በፍቺ ተጠናቀቀ፣ አለቀ ብለው አወሩ።
ከትንሽ ጊዜ በኋላ አናና አብሌክስ የልጃቸውን 1ኛ ዓመት የልደት በዓል ሲያከብሩ ታዩ። ፎቶውም ተለቀቀ አንድ አይነት ልብስ ለብሰው። በዚህም በፍጹም አልተፋታንም፣ አብረን አንፋታም የሚል መሰል አዋጅ ተናገሩ። ይሄ የሆነው የዛሬ 10 ወር ገደማ አካባቢ ነበረ። ነገር ግን አንዳንዴ ትዳር ወደ ሚዲያ ከወጣ በኋላ በጣም አስቸጋሪ ነው። ሚስጥሩ ለምትይዘው እንኳን ሚስጥር አይሆንም። በተለይ ቲክቶክ ከመጣ በኋላ ብዙ ነገሮች እየተበላሹ ነው። ሰው እንደምንም ብሎ የግል ህይወትን በግል መያዝ አለበት። ከቅርብ ጊዜ ጀምሮ ደግሞ አና ከቅርብ ፍቅረኛዋ ከብሩክ ጋር ትገናኝ ነበር የሚል ወሬ መጣ። ይህን ተከትሎ አና ከብሩክ ጋር እየማገጠችበት ነው፣ ቺት ያደረገችበት ነው ተባለ። እሱም ብቻ አይደለም፣ ቴክስት የተላከበት ስክሪንሾት ተደርጎ ተፖስተ፣ ተለቀቀ። አናም ለዚህ መልሰች፣ አይ በፍጹም ይሄ የተቀነባበረ ወሬ ነው፣ ይሄ እኔና አብሌክስን ለማለየት የተደረገ ጥረት ነው። እኔ በፍጹም ከብሩክ ጋር አልገናኝም፣ ከተለያየን ቆይተናል። ከሱ ጋር አብሌክስን ከማግኘቴ በፊት ነው። ያ ያለፈ ህይወቴ ነው፣ ያለቀ ታሪክ ነው። በፍጹም ከሱ ጋር አልገናኝም ማለች። ከጅምሩም ጥያቄ የነበረበት ትዳር በፍቺ እንደተቋጨ ደግሞ ራሷ አና ሰሞኑን ተናገረች። ተለቀቀ። እሷ እንደዛ ብላ አስተባበለች። በዚህ የተባለ ትንሽ ጊዜ ቆዩ። የህዝቡ አስተያየት እንደቀጠለ ነው። ነገር ግን ከጅምሩ ጥያቄ ነሳበት የነበረው ትዳር በፍቺ መቋጨቱን ራሷ አና አረጋገጠች። ብዙ ፈተና አልፌያለሁ። ሰዎች ብዙ ፈተና ውስጥ ሊያልፉ ይችላሉ። እኔ ግን በጣም ይለያል። በተለይ ልጄን ስወልድ ያየው ፈተና ማንም አይገጠመው አለች አና። ከፍቺው በኋላ ነው ይሄን የተናገረችው። ያለፉት 2 ዓመታት ለኔ በጣም ከባድ ነበሩ። ነገር ግን ሁሉንም ችግር በእግዚአብሔር ቸርነት አልፌዋለሁ። አሁን ላይ ደስተኛ ነኝ። ፈተናዎች አጠንክረውኛል። አሁን የድሮዋ አና አይደለሁም ብላለች። ስለ ፍቺው ስትናገርም አዎ እኔና አብሌክስ ትዳራችን እዚህ ጋር አብቅቷል። አሁን ላይ ተለያይተናል። መካከላችን የቀረው ልጃችን ብቻ ነው ብላለች። ከዚህ ጋር በተያያዘም ስለ ፍቺ ምክንያት ጠይቃ ነበረ። ምክንያቱም በግልጽ መናገር ባትፈልግም እኔና አብሌክስ አልተስማማንም። ከቀን ወደ ቀን ተቀየረብኝ። ሰው ተለዋዋጭ ነው። መጀመሪያ የነበረውና አሁን ያለው ነገር ፍጹም ይለያያል። በዚህ ምክንያት ደስታዬን አጣሁ። እኔ ብቻ አይደለም በዙሪያ ያሉ ሰዎችም ጭምር ደስታ ነሳሁ። በዚህ ምክንያት ተለያየን ብላለች። ከምንም በላይ ቅድሚያ የምሰጠው ለደስታዬ ነው። ስለዚህም ደስታዬን ለመጠበቅ ስል ትዳሬን አጣሁ፣ በተንኩ ብላለች አና በመግለጫዋ ላይ። የኔና የልጄን ደስታ መጠበቅ ነበረብኝ። ትልቁ ህልሜ ቤትና መኪና አይደለም፣ ደስተኛ መሆን ነው። ለደስታዬ ስል ምንም ነገር አደርጋለሁ ብላለች። ያው በዚህ አስተያየት ትዳርን እስከመበተን የሚለውን ጭምር ያካታ ማለት ነው። እንግዲህ ከዚህ መግለጫ በኋላ አናና አብሌክስ ትዳራቸው ጨዋታው አለቀ፣ ዳቦ ተቆረሰ ብለው ጨርሰዋል። እንዳልኳችሁ ከመጀመሪያው ጀምሮ ጥያቄ የነበረበት ትዳር በፍቺ ተጠናቋል። ነገር ግን ከነሱ ትዳር የምንማረው
ሰው የግል ህይወቱን በፍጹም ወደ ሚዲያ ባያወጣ ነው። አናም ይሄን እንደምክር ተናግራለች። በፍጹም ሰው የግል ህይወቱን ወደ ሚዲያ አያወጣ። ካወጣ በኋላ እንቅፋቱ ብዙ ነው። የግል መሆኑ ይቀርና የህዝብ ይሆናል። ሁሉም ሰው ተመልካች ብቻ ሳይሆን አስተያየት ሰጭ ጭምር ይሆናል። የእናንተ የግል የምትሉት ነገር የለም። ወደ ሚዲያ ከወጣ በኋላም ለምን ተናገራችሁኝ አይባልም ብላለች አና በመግለጫዋ። ስለዚህ ሁላችንም የግል ህይወታችን የግል መሆን አለበት። በተለይ አሁን ላይ እንደ ፋሽን ይታያል። ብዙ ሰዎች የካፕል ቪዲዮ ይሰራሉ ምናምን፣ ነገር ግን ከትንሽ ጊዜ በኋላ ተለያዩ ሲባል እንሰማለን። የአዲስ ነገር አይደለም። ለማንኛውም የዛሬ ምርጫችን ይሄ ነበረ። ቻናላችንን ሰብስክራይብ በማድረግ ተባበሩኝ እላለሁ። መልካም ቆይታ። በቀጣይ ቪዲዮ እስከምንገናኝ ቻው፣ ቸር ያገናኘን።